ቡታጅራ እንዴት ጠይቆኝ ነበር እኔ እንዴት ፍቃደኛ አይደለም ማለት ሩታ አብርሃም ላይ እጇን አንስታበታለች አብርሃምን እስከ መምታት ደርሳለች ሶ እሱ ላይ ያረጋችውን ነገር እኔ ላይ ማድረግ ነው የፈለገችውና ኢቭን አብርሃምን ስትመታው እኔ አጠገቧ ብሆን አላቅም በቃ ማረገውን ነገር ሳስበው በቃ የሆነ ነገር አረጋት ነበር እና ለሱም ሰላም ከኔ ጋር ቡታጅራ ሄዶ ራሱን አረጋግቶ ነገሩን ፊክስ አድርጎ ይመጣል ብዬ ነበር ያሰብኩት ሂጂ እስካለኝ ድረስ እኔ እዚህ ስመጣ ነገሮችን ለማስተካከል ነው የመጣሁት ሁሉንም ነገር አስተካክላለሁ ብዬ ነበር የመጣሁትና ያን ነገር ማድረግ አልቻልኩኝም ያው በአንዳንድ ጉዳዮች እኔ ያን ነገር ማድረግ እስካልቻልኩኝ ድረስ እኔ ቡታጅራ ከሄድኩኝ አይቀር አብርሃም ከኔ ጋር ሄዶ ነገሮችን መፍታት አለበት ብዬ ነበር ያሰብኩት እና አብርሃም ዛሬ ማለት ደውዬ አውርቼው ነበረ በቃ ሂጂ ብሎኛል አብርሃም ቡታጅራ ሂጂ እኔ መጥቼ ሁሉንም ነገር አሁን ከአንድ ቀን ከሁለት ቀን በኋላ እመጣለሁ ቡታጅራ ብሎኝ ቃል አስገብቼው ነው ዛሬ ልሄድ ቃይን ሰብስቤ የተነሳሁትና ማለት እኔ መሄድም አልፈልግም ነበር እሱም በዚህ ሁኔታ ውስጥ ሆኖ እኔም እንደዚህ ሆኜ ድጋሚ እዛ ሄጄ አሁንም ሌላ ታሪክ ማለት ነውና አብርሃም ቃል ስለገባልኝ እሱም ትንሽ መረጋጋት ስላለበት ከሩታ ጋር ያለውን ነገር ፈቶ ቡታጅራ መጥቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው የሚሄደውና ቡታጅራ ስመጣም ብዙ ችግር ተፈጥሮ ነው እዚህ የመጣሁት ለቤትም ፍቃደኛ አልነበሩም ግን እዛ ሆኜ ምንም ሰላም ስላልተሰማኝ ነበር እዚህ የመጣሁት ማለት ወንድሜም ደውሎ አሁን በቤት ፈልግሻለሁ ብሎኛል እዛ ከሄድኩኝም በኋላ የሚፈጠረውን ነገር አላቅም ማለት በቃ ከቤተሰብ ያለውበትም ሁኔታ ሰላም አይደለም እና ቅርብ ጊዜ ወንድሜ ደውሎልኝ ነበር እሱም ነይ ስላለኝ አብርሃምን ቃል ስለገባልኝ ልሄድ ነውና አላቅም ማለት በዚህ ልክ እውነት ለምን እንደሚደበቅ እኔ ግራ እስከሚገባኝ ድረስ ማለት ነው እውነት ያለው ሰው አይኖርም በቃ የራሳቸውን የሆነ ራሳቸው ጋር ያለውን ነገር ለመደበቅ ብለው የኔን እውነት እየቀበሩ ነው ያሉትና ሁሉም ሰው ለራሱ ነው በቃ ራሱን ለማዳን ነው አሁን እነሱ እስከ ዛሬ ድረስ ሰርቷል 2 አመት 3 አመት ምናምን ሊሆናቸው ነውና እስከ ዛሬ ያለው ነገር ውሸት ነው እንዳይባሉ ነው የኔን እውነት እየደበቁ ያሉትና አብርሃምን ነግሬያቸዋለሁ ከካሜራ ጀርባ ሳወራው በቃ በጣም ተወዛግቧል የተፈጠረውንም ነገር እየነገረኝ ነው ከዛ እኔና እሱ መሀል አንድ ለኦዲየንስ ያልነገርነው ከባድ ሚስጥር አለና እሱ እንዲወጣበት አልፈለገም አብርሃም እና የራሳቸውን ማንነት ለመገንባት ራሳቸው እውነተኛ ናቸው ለመባል የኔን እውነት እየቀበሩ ነው ያሉትና እኔ አሁን ምን ማድረግ እንዳለብኝ ሁሉ አላቅም ሰው ለምን እንደዚህ እንደሚያደርግ ማለት በዚህ ልክ ለምን እኔ እንደሚበዱልኝ ጭራሽ ግራ ነው የገባኝ ከዛም አልፎ ደግሞ ሩታ በቃ በኮንፊደንስ ነው የምታወራውና የምር በጣም ነው የሚገርመኝ ህይወቴ ውስጥ ገባሽ ህይወቴን በጠበጥሽ ምናምን ትለኛለች ልክ እንደ እውነተኛ ሰው ማለት ነው እና ማለት በቃ ግራ ገባኝ ይሄ ነገር እኔንም ነው ግራ ያጋባኝ ምክንያቱም የተበጠበጠ የኔ ህይወት ነው ህይወቴን በጠበጥሽ የምትለኝ እሷ ናት እና በቃ ምንም ማድረግ ስለማልችል ዛሬ ግዴታ ወደ ቡታጅራ መሄድ አለብኝ ያው ነግሬያቸዋለሁ ቤት ያለውን ነገር ማስተካከል ስላለብኝ እርግጠኛ ነኝ አብርሃም ምሎ ነው ቃል ገብቶልኝ አውርተን ቃል ገብቶልኝ ነው ከሁለት ቀንና ከ3 ቀን በኋላ እመጣለሁ ቡታጅራ ራሴ መጥቼ ሁሉንም ነገር አስተካክላለሁ ከሩታ ጋር ያለውን ነገር ፈትቼ ካንቺ ጋር እሆናለሁ ብሎኝ ማለት የነሱ መካዳውን እኔ ምንም ሊገባኝ አልቻለምና እሷ በኔ ህይወት ገብታ ቡታጅራ መሄድ አለብሽ ከህይወታችን ውጪ ምናምን እያለች ነው ያለችውና ሲጀመር ህይወቴ ውስጥ የገባችው እሷ እንጂ እኔ አይደለሁኝም ህይወት የሰውን ህይወት አትበጥብጪ ሲጀመር የተበጠበጠው የኔ ህይወት ነው ህይወቴን የበጠበጠው አብርሃም የኔን እንጂ የማንንም ህይወት አይደለም እኔ ማለት የነሩታን ህይወት እኔ አይደለም የበጠበጥኩት ሩታና አብርሃም የኔን ህይወት ነው የበጠበጡት እውነቴን ነው እየካዱኝ ያሉት ስሜን ማንነቴን ነው እያጠፉ ያሉትና አብርሃም አግኝቶኝ ያው ቪዲዮ ለቅቅ ያለሁኝና ነውና ዛሬ ልሰናበታችሁ ነው ወደ ቡታጅራ ልመለስ ነው ወደ እናንተ የመጣሁት
እና ማለት እኔ ሲጀመር ወደ ሚዲያ ስመጣ እውነቱን ለመናገር ማለት ያለውን ነገር ለማውራት እንጂ እውነቱን ለመናገር እንጂ እኔ ሚዲያ ሰው ሆኜ አይደለም ሌላ ነገሮች የምናገር አይነት ሰው ሆኜ አይደለም። ግን እውነታውን ማውጣት ስላለብኝ ታውቃላችሁ ማለት አሁን ቀንሷል እንጂ ከዛ በፊት ያሉት የዛቻ መልእክቶች ከቤት እንዳልወጣ ምናምን የሚያደርጉኝ ብዙ ሰዎች ነበሩ፣ እየደወሉ የሚያስፈራሩኝ ሰዎች ነበሩና ያንን ነገር አውጥቼ እኔ ነፃ ለመሆን ነፃነቴን ለማሳወቅ እና እውነታውን ለማውጣት እንጂ የመጣሁት እኔ ሚዲያ ሰው አይደለሁኝም። አሁንም ቢሆን የኔን ሀሳብ የኔን እውነታ ለመስማት ሰብስክራይብ ያደረጋችሁ የምትከታተሉኝ ሰዎች ከልብ አመሰግናለሁ። በዚያው ልክም ማለት በእርግጥ እኔ አሁን ላይ ማንም ሰው የለም ከጎኔ እነሱ ማለት ከጎናቸው ብዙ ሰው አለ ምናምን የነሱ ነገር ነው እውነት ተብሎ የሚወሰደው። እኔ እውነተኛዋ እኔ ሆኜ የኔን ነገር ግን ካንሰል እያደረጉብኝ ነው ያሉት። ምክንያቱም እነሱ ብዙ ሰው ያውቃሉ፣ ብዙ ሰው አላቸው ምናምን ስለዛ እውነተኛ ተደርገው ነው የሚወሰዱት። እንደዚያም ሆኖ ግን ከኔ ጋር ሆናችሁ አይዞሽ በርቺ እውነታውን አውጪ እንዳትፈሪ እያላችሁ ቀጥታም እየደወላችሁ የምታወሩኝ ሰዎች አላችሁና እናንተንም ከልብ አመሰግናለሁኝ። በዚያው ልክ ደግሞ እቤት እንድቀር ማለት ሴት ልጅ ቤት ትቀራለች ምናምን እንደዛ አይነት ሀሳብ ወስዳችሁ ነው መሰለኝ ቤት እንድቀር የምታረጉኝ ሰዎች አንቺ ውሸታም ነሽ ብላችሁ ሰብራችሁ ቤት ልታስቀምጡኝ የምትፈልጉ ብዙዎቹ ናችሁና እናንተም እንግዲህ ልብ ይስጣችሁ ፈጣሪ። ሌላ ምንም ምለው ነገር የለኝም። ያው ብያለሁኝ ከዚህ በፊት እውነት ማለት እውነቱ እስኪወጣ ሊቆይ ይችላል፣ እውነት እስኪወጣ ሊዘገይ ይችላል እንጂ የሆነ ቀን በቃ መታወቁ አይቀርም። እናንተ ምናልባት ያወራችሁ የምትሰድቡኝ ሰዎች ታፍራላችሁ። እውነቱን ስታውቁ አላቅም መጨረሻውን ፈጣሪ ነው የሚያውቀው እና እውነተኛዋ እኔ እንደሆንኩኝ ስታውቁ ታፍራላችሁ። እናንተም ነገሩን ሳታውቁ ሰው ላይ ባትፈርዱ ጥሩ ነው። ሴት በመሆኔ ባትጫኑኝ፣ ቤት እንድቀር ባታረጉኝና ከጎኔ የሆናችሁ ብታበረታቱኝ መልካም ነው ብዬ አስባለሁኝ። ብታበረታቱኝም ሰዎች ከልብ አመሰግናለሁ። እንግዲህ እንደነገርኳችሁ ዛሬ ወደ ቡታጅራ ላይ ነው። ደስተኛ ባልሆንም ግን ግዴታ ማድረግ ስላለብኝ ለእናንተ ማሳወቅ ስላለብኝ እውነታውን መንገር ስላለብኝ ነው ወደ እናንተ የመጣሁት። አመሰግናለሁ። ለመኖር እየተፍጨረጨርኩኝ በምድር ሕይወቴ በደስታ ለማለፍ በሞክር ስንቱን አየው ስንት አሳየኝ የእድሜ ሚስጥር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር የሕይወትን ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካሞላ መቼ አርፋለሁ አቃተኝ ደከመኝ መች ብዬ አድራለሁ